ልጸልይበት በልቤ የሞላው ቃል በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ነው ያለው። ጌታ ስሙ ይባረክ። እግዚአብሔር ሆይ ቀኑን በሙሉ ከሚታይና ከማይታየው ፍላጻ ስለጋረድከን፣ ስለጠበቅከን እኛንም ልጆቻችን አካባቢያችንን እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን። በዚህ ቀን ላይ ብዙ መከናወንን ሰጥተናል፣ ብዙ እረፍት፣ ብዙ ሰላም ሰጥተናል። እናመሰግንሃለን። ተመስገን። አሁንም ደግሞ ይህንንም ምሽት በዕድሜያችን ላይ ጨምረህልናል። ስም ይባረክ። አቤቱ እግዚአብሔር አምላኬና መድኃኒቴ አሁንም ራሴንና ቤተሰቦቼን አካባቢዬን በሩቅና በቅርብ ያሉትን ቅዱሳን ወንድም እህቶቼን ሁሉ ለታመንከው ለነፍሴ ፈጣሪ አደራ አሳልፌ እሰጣለሁኝ። አቤቱ የእስራኤል ቅዱስ እግዚአብሔር ሆይ በዚህ ቀን ደግሞ የበደልነው በደል ሁሉ በጌታ በኢየሱስ ደም ይቅር በለን፣ እኛንም የበደሉንን ይቅር በላቸው። እግዚአብሔሩ የበደሉን ሰዎችን ሁሉ በአስተሳሰብም በንግግርም እግዚአብሔሩ በእይታ የበደሉንን ሁሉ ይቅር እንላቸዋለን። አንተም ይቅር በላቸው። አቤቱ እግዚአብሔር ሆይ እኛንም የበደሉ ሰዎች በዚህ ቦታ ላይ እኛም በማሰብ ፒክቸር ፎቶችንን በማየት እንኳን እግዚአብሔር ሆይ እኛን ያልወደዱትን ሁሉ እግዚአብሔሩ በዚህ ሰዓት እኛ ይቅር እንዳላቸው እነሱም ደግሞ በይቅርታ መንፈስ እንድትሞላቸው ጸለኝ። አባት ሆይ ስላረክም እናመሰግንሃለን። እግዚአብሔር ሆይ በዚህ ቃል ላይ ቆሜ አሁን እጸልያለሁ። አንተ የፍርሃት መንፈስ አልሰጠህንም፣ የኃይል መንፈስ ነው። እግዚአብሔሩ የመግዛት መንፈስ ነው የሰጠህንና በጌታ በኢየሱስ ስምና ስልጣን አሁን በፍርሃት ሌሊታችንን ሊሞላ ሊያስደነግጠን በሌሊት ላይ ሊያስፈራራን የወጣ የዲያብሎስ ኃይል ጉልበት በጌታ በኢየሱስ ስም የታሰርኩን አሁን በኢየሱስ ስም ከእኛ ፍርሃትን ይዘ ተነሳ። ከዚህ ሌሊት ላይ አዝሃለሁ በተሰጠኝ በልጅነት ስልጣን እኛንም ልጆቻችን አካባቢያችንን በኢየሱስ ስም ልታስፈራራ የተመደብክ የፍርሃት የቅዠት መንፈስ የወደቅኩን በክፉ ህልም ልታሳይ የሞቱ ዘመዶችን ልታሳይ የወጣ አንተ ሰይጣን በጌታ በኢየሱስ ስምና ስልጣን የፈረስኩን እግዚአብሔር ይገስጽ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ከላይ ተገልጧል ተብሎ ተጽፏልና በተገለጠው በኢየሱስ ክርስቶስ ስምና ስልጣን ኃይልህን አፈርሰዋለሁኝ። ፍርሃትህን በኢየሱስ ስም ከእኔና ከቤተሰቤ አፈርሳለሁ። ከነዚህ ከቅዱሳን ዙሪያ ላይ አፈርሳለሁ በኢየሱስ ስም። በድምፅ ልታስፈራራ፣ በህልም ልታስፈራራ